ሰላም ጤና ይስጥልኝ እንደምን አላችሁ? ይህ ፋንታውን ደለለው የህግ ቢሮ ነው። ፋንታውን ደለለው ሎው ኦፊስ ነው። ዛሬ አንድ ብለን የህግ ግንዛቤ ማስጨበጥ በቲክቶክ ጀምረናል ማለት እንችላለን። የርዕሳችን ምንድነው? ውልን አስመልክቶ ክርክር የሚነሳባቸው ምክንያቶች ምንድን ናቸው የሚሉት ዋና ዋና መሰረታዊ የሆኑ ነገሮችን ለማንሳት እንሞክራለን። እንግዲህ ውል በጠቅላላው ብዙ አይነት ውሎች አሉ። መሰረታዊ ውሎች የሚባሉ በጠቅላላው የፍትሐብሔር ህግ 1675 ጀምሮ ስለ ውል በጠቅላላው የሚናገረው ነገር አለ። ውል ደግሞ በተለይ በልዩ ሁኔታ ደግሞ የተለያዩ አይነት ውሎች አሉ። የሽያጭ ውል አለ፣ የቤት ኪራይ ውል አለ፣ የቤት ሽያጭ ውል አለ፣ የተለያዩ አይነት ውሎች አሉ። የሪል ስቴት ውሎች አሉ፣ የኮንዶሚኒየም ውሎች፣ የጅምር ቤቶች ውሎች ምናምን ሊሆኑ ይችላሉ። ብዙ ውሎች የብድር ውል ሊሆን ይችላል እና ብዙ አይነት ውሎች አሉ እና ደግሞ የገበያ ሁኔታችን እየተለዋወጠ በዓለም ላይ ሲመጣ የገበያ ሁኔታችን፣ የንግድ ሁኔታችን፣ ትስስራችን ከተለያዩ ዓለም ሀገራት ጋር የሚያገናኝ ሲሆን ደግሞ ከዛ ጋር ተያይዞ ደግሞ በተለየ ሁኔታ ልዩ የሆኑ ራሳቸውን የቻሉ ውሎች አሉ። ለምሳሌ የጥብቅና አገልግሎት ውልም ይባላል። ሌሎች የአገልግሎት ውሎችም አሉ እና በአጠቃላይ ምንድነው ሊነሱ የሚችሉ ዋና ዋና ነጥቦች ምንድን ናቸው? በክርክር ሁኔታ የሚባለው እና የህግ መሰረታቸው ውስጥ ምንድን ነው የሚለውን ነገር እንዲሁ ለማንሳት እንሞክራለን። አንደኛው የክርክር ምክንያት የሚሆነው የዳኝነት አንድ ሰው ምን ነው ለክርክር ምክንያት የሚሆነው እንደ ውሉ ይፈጸምልኝ የሚል ክርክር ያነሳል። ይሄ ምንድን ነው? በተዋዋዮች ወገኖች መካከል የተለያየ አይነት ውል ሊኖር ይችላል እና እነዚህ አይነት ውሎች እንግዲህ ቅድም እንዳልኳችሁ ነው። የቤት ሽያጭ ውል ሊሆን ይችላል፣ ሌሎች ውል ሊሆኑ ይችላሉ። የሚንቀሳቀስ ወይም የማይንቀሳቀስ ንብረት ውል ሊሆን ይችላል፣ የመኪና ሽያጭ ውል ሊሆን ይችላል እና በዚህ ጊዜ ምንድነው በፍትሐብሔር ህግ 1771 መሰረት እንደ ውሉ ይፈጸምልኝ ብሎ ባለው ጊዜ እንግዲህ ይህ እንደ ውሉ ይፈጸምልኝ ብሎ መብቱን ሲጠይቅ እንግዲህ ግዴታውን የፈጸመ መሆን አለበት። እና ምናልባት ለውሉ አለመፈጸም ምክንያት የሆነውም ሰው ይሄ ሊሆን ይችላል እና ያኛው ወገን እንደ ውሉ ይፈጸምልኝ ብሎ ይሄ ከሳሽ ሲያቀርብ የተከሳሽ ከሳሽነት ክስ ሊያቀርብ ይችላል። ይሄ እንደ ውሉ ይሄኛው እኔ ፈጸም ያለው እሱ ግን አልፈጸመም አቆም ብሎ ነው ብሎ የራሱን ሆነ ምክንያት ህጋዊ ምክንያት ሊያቀርብ ይችላል። አንደኛው። ሁለተኛ ውሉ ላልፈጽም የቻልኩበት ምክንያት እሱ ግዴታውን ስላልተወጣ ነው የሚል ነገር ሊሆን ይችላል እና ከዚህ ጋር ተያይዞ አንዳንድ ጊዜ ምን አለ ውሉ ፍርድ ቤቱ ይሄኛው ውሉ ይፈጸምልኝ ብሎ ሲያቀርብ ያኛው ደግሞ ውሉ ይፍረስልኝ ብሎ ሊያቀርብ ይችላል። ውል ይፍረስልኝ ብሎ ሊያቀርብ ውል ይሰረዝልኝ ብሎ ሊያቀርብ ይችላል እና ውል ይፍረስልኝ ነው ውል ይሰረዝልኝ በኋላ የምናያቸው ነገሮች ናቸው እና ስለዚህ ይሄ አንደኛው የመከራከሪያ ነጥብ ነው ማለት ነው። ፍርድ ቤቱ በሚቀርበው ክስና ከሳሽነት የከሰም መሰረት በማድረግ ተገቢ መስሎ የታየውን ውሉ መፈጸም አለበት ወይስ መፍረስ አለበት ወይስ መሰረዝ አለበት እንደ ዳኝነት ጥያቄያቸው መሰረት ምን የሚደረግ ነው ዳኝነት የሚሰጥበት ይሆናል ማለት ነው። ይህ አንደኛ የክርክር ምክንያት ነው። ሁለተኛው አሁን እንደተቃቀስኩት ውል ይፍረስልኝ። አሁን ለውል መፍረስ ምክንያት የሆነው ነገር ምንድን ነው? ከመነሻው እንግዲህ ውል መኖር አለበት። ያ ውል ህጋዊ መሆን አለበት። እንግዲህ ውል ከመሰረቱ አራት ነገሮችን ማሟላት አለበት። አንደኛው ህጋዊና ሊፈጸም የሚችል መሆን አለበት። ስምምነት በመካከላቸው መኖር አለበት። ፎርማሊቲውን የጠበቀ መሆን አለበት። ሁለቱም ካፓሲቲ ሊኖራቸው ይገባል። አቅም ካፓሲቲ ለመዋዋል ችሎታ ያላቸው ወገኖች ሊሆኑች መሆን አለባቸው እና ይህ ከሆነ በኋላ እንግዲህ ውል ይፍረስልኝ ሲባል እንግዲህ አንድ ሰው ሊያቀርብ የሚችለው የዳኝነት ጥያቄ መሰረታዊ የህግ ምክንያት ምንድን ነው? ውሉ ሲጀመር ከመሰረቱ ችግር ያለበት ነው። እኔ በፍቃዴ አይደለም የሰጠሁት ወይም ማጭበርበርና ማታለል ፈጽሞብኛል በፍቃዴ እና ወይ የስምምነት ችግር አለበት ወይንም ደግሞ ምንድነው
እኔ እድሜ ገና ነው 17 ውሉ ስዋዋ የነበረበት ጊዜ 17 ነው 16 ነው። ስለዚህ የዛን ጊዜ ውል ልዋዋል በማልችልበት ደረጃ ነበርኩኝ። ስለዚህ ውሉ ሊፈርስ ይገባል ብሎ ምናልባት 25 ዓመት ሆኖ ሊሆን ይችላል ያን ይሄን ውል ሲያቀርብ እና በዚህ ውል ከመሰረቱ ሊጠበቁ የሚችሉ 4 መሰረታዊ የሆኑ ነገሮች አንዱ በጎደለ ጊዜ ይሄን ምክንያት በማድረግ ሊቀርብ የሚችል የክርክር አይነት ነው ማለት ነው እና የኔ ፍትሐ ብሔር ህግ 1808 1 2 እንደዚህ ማየት እንችላለን። ሌላው ነገር ደግሞ ምንድነው ለክርክር ምክንያት የሆነው ነገር ውል ይሰረዝልኝ የሚል በተመለከተ ነው እና ውል ይሰረዝልኝ ምንድነው ተወያይ ወገኖች አስፈላጊ የሆነ ውል ለማዋዋል መሟላት ያለባቸው ነገሮች አሟልተዋል፣ ውል ተዋውለዋል። ነገር ግን ውል ይሰረዝልኝ የሚለው ወገን ምንድነው ለምሳሌ አንደኛው ወገን ተከሳሽ ግዴታውን እንትን ያላለ በመሆኑ ያልተወጣ በመሆኑ እስካሁን ድረስ ጊዜ ጠብቄ ሊያሟላም ያልቻለ በመሆኑ ወይ ገንዘቡን ያልከፈለ በመሆኑ ውሉ ይሰረዝና ወደ ነበርንበት እንመለስ የሚል ነው። ለምሳሌ መኪና ገዝቷል፣ ነገር ግን ሙሉ ገንዘቡን አልሰጠውም። መኪና ገዝቷል፣ የሽያጭ ውል በመካከላቸው አለ። ሻጭ ሲሸጥለት መኪናው ሊባል በሚችልበት ደረጃ አይደለም። ወይ ውስጥ ሞተር ላይ ችግር አለ፣ የውስጥ ይዘቱ ከውሉ ውጭ በሆነ መንገድ ነው። ስለዚህ ውሉ ይሰረዝልኝና ወደ ነበርንበት እንመለስ ብሎ ጥያቄ ሊያቀርብ ይችላል ማለት ነው። በነገራችን ላይ ውል ይፍረስልኝ ውጤቱ ወደ ነበርበት የሚያስመልስ ነው፣ ውል ሲፈርስ ማለት ነው። ሌላ ነገር ደግሞ ምንድነው ውል ይቋረጥልኝ ነው። ውል ይቋረጥልኝ ከውል ይፍረስልኝና ከውል ይሰረዝልኝ የተለየ ባህሪ ያለው። ውል ሲቋረጥ ምንድነው ያለው ነገር እነዚህ ተዋዋይ ወገኖች በስምምነትም ወይ በአንዱ ሊያደርጉ ይችላሉ። ያው በዛ በስምምነት በውላቸው መሰረት ከሆነ ውል ሲቋረጥ የኋላውን እንደነበረ ሆኖ የወደፊቱ ላይ ግን የውሉ መቋረጥ የመብትና ወደፊት ያላቸውን መብትና ግዴታው በውል ላይ ተመለከተውን የሚያስቀር ይሆናል ማለት ነው። ሌላው አንዳንድ ጊዜ ውል ይፍረስልኝ ይባላል፣ ግን ከመነሻው ውሉ ህገወጥ ነው። ግልጽ ነው። ህገወጥ የሆነ ውል ይፍረስልኝም አይባልም ሲጀመር በመጀመሪያ ደረጃ ማለት ነው። እና ሲዋዋሉ ለምሳሌ ኮንዶሚኒየም ውል አለ አይደለ? የኮንዶሚኒየም ውል አሁን ሊሸጥ በማይቻልበት ደረጃ እዳው እያለበት ጊዜያቱ ገና በሆነበት ሁኔታ ላይ ሰዎች የመንደር ውል ይዋዋላሉ። የመንደር ውል ከተዋዋሉ በኋላ ኮንዶሚኒየም ላይ የሽያጭ ውል ውጥ ለማድረግ በኋላ ላይ ይፈጸም ሲባል እንደ ውል ይፈጸምልኝ ተብሎ ያንን የመንደር ውል ቢያቀርብ እንደ ውሉ ላይ ይፈጸም ይችላል። ምክንያቱም ውሉ ከመጀመሪያው ህጋዊ ስላልሆነ። ለምሳሌ በቀላል ምሳሌ መሬት አይሸጥም አይለወጥም፣ ግን ባዶ መሬት ሻጭ ለገዢ ቢሸጥለት 1 ሚሊዮን ብር 200 ካሬ ቢሸጥና በኋላ ላይ ነገር ግን ሻጭ ባያስረክበው ገዢ እንደ ውሉ ይፈጸምልኝ ብሎ ቢል አይችልም። ምክንያቱም መሬት አይሸጥም አይለወጥም። ከመጀመሪያው ምን የለም፣ ውል የለም። ውል በመንደር እንኳን ተዋውለው ቢሆን እንኳን ውል በመካከላቸው የለም። የትም ቦታ ላይ እንኳን ውልና ማስረጃ የትም ተኪዶ እንኳን ያ ባዶ ቦታ በተመለከተ ሽያጭ ተደርጎበት ከሆነ ሲጀመር ከመጀመሪያው ውል የሌለ በመሆኑ ውሉ ህገወጥ ስለሆነ ይሄ ሰውዬ መሬቱን ካላስረክበው ሊያስረክበው አይችልም እንጂ ሊል የሚችለው የሰጠውትን ገንዘብ ይመልስልኝ ከማለት ውጪ መሬቱን ያስረክብልኝ አይችልም። ለምን? ውል ከመነሻው ስለሌለ። እና ውል አንደኛ ህገወጥ ሊሆን የሚችልበት ምክንያት ምንድነው ቢባል ፎርማሊቲውን ያላሟላ ውል። አሁን ከማይንቀሳቀስ ንብረት በተመለከተ ለምሳሌ ውልና ማስረጃ ተከትሎ አስፈላጊውን የሆነ የውል ሽያጭ ስምምነት መደረግ አለበት፣ መመዝገብ አለበት። የማይንቀሳቀስ ንብረት በፍትሐ ብሔር ህግ 1723 መሰረት ማለት ነው። ይሄ ባልሆነበት ሁኔታ ግን ውል ህገወጥ ስለሆነ ከመጀመሪያው ከመነሻው ውል በሌለበት ውል
ይፈጸምልኝ ይፍረስልኝ እንደው እንዲፈጸም ማለት አይቻልም ማለት ነው። እናመሰግናለን። ሰላሙ ፋንታውን ደለለው የህግ